አንድ አሉታዊ አስተሳሰብ ወደ ሙሉ ቀን ጭንቀት እንዴት እንደሚሸጋገር አስተውል። ወይም በሕይወት ዘመን ያመለጡ ዕድሎች። ዛሬ አሉታዊ አስተሳሰቦች ሕይወቶን እንዴት እንደሚቆጣጠሩና እንዴት መዋጋት እንደሚችሉ የምናይበት ብሩህ ቀን ነው። ክፍል 1 አሉታዊ አስተሳሰቦች ምንድናቸው? አሉታዊ አስተሳሰቦች ድንገተኛ የሆኑ እርስዎን የሚነቅፉ፣ የሚጠራጠሩ ወይም የሚያናድዱ ሐሳቦች ናቸው። እነሱ ዓለምንና ራስህን እንዴት እንደምታይ የሚቀርጹ የአእምሮ ማጣሪያዎች ናቸው። ለምሳሌ በፍጹም ጥሩ አልሆንም፣ ሁልጊዜ አንድ መጥፎ ነገር ያጋጥመኛል፣ መለወጥ አልችልም የሚሉ ሐሳቦችን መያዝ ናቸው። የአሉታዊነት ምክንያት አእምሮአችን ችግርን የመቋቋም ስሪት ውስጥ ሲገባ ነው። ከአጋጣሚዎችም ይልቅ ለአደጋዎች የበለጠ ትኩረት ይሰጣል። ይህ ነገር ምናልባት ቅድመ አያቶቻችን እንዲተርፉ ቢረዳቸውም ዛሬ ግን የተለየ ዓለም ነው። ክፍል 3 አሉታዊ አስተሳሰቦች ሕይወቶን እንዴት እንደሚነኩ እኚህ ያልተጣራ አሉታዊ አስተሳሰብ በራስ የመተማመንን ስሜት፣ ግንኙነቶች፣ ሥራ እና አጠቃላይ ደስታ ላይ ተጽዕኖ ሊያሳድሩ ይችላሉ። ይህም በጭንቀት ጤናውን ሳይቀር ሊጎዱ ይችላሉ። ክፍል 4 አሉታዊ ሐሳቦችን እንዴት ማስተካከል እንደሚቻል፣ አሉታዊነትን እንዴት መዋጋት እንደሚቻል ነው። አንደኛ፣ ግንዛቤ። ከመጠምዘዛቸው በፊት አፍራሽ አስተሳሰቦችን ይቆጣጠሩ። 2 መጋፈጥ። ይህ እውነት ነው ብለህ ራስህን ጠይቅ። 3 በአዎንታዊ አማራጮች ይተኩ። መፍትሄዎችና ምስጋና ላይ ያተኩሩ። 4ኛ፣ ማሰላሰል። አእምሮውን ያሰልጥኑ። 5ኛ፣ ማረጋገጫዎች። ስለ ራስዎ ያለዎትን አዎንታዊነት ያጠናክሩ። ሐሳቦች እውነታን ይቀርጻሉ። ዛሬ አንድ አፍራሽ አስተሳሰብ በመያዝ ወደ አዎንታዊ ተግባር በመቀየር ጀምር። ቀስ በቀስ ሕይወት ይለወጣል። ለተጨማሪ የሥነ ልቦና ጉዳዮች ይህን ቻናል ይከታተሉ። ሰላማችሁ ይብዛ።